የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ለ3 ወራት ከማንኛውም የፖለቲካ እንቅስቃሴ ማገዱ በዛሬው ዕለት ተሰማ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ለ3 ወራት በምንም አይነት የፖለቲካዊ እንቅስቃሴ ውስጥ እንዳይሳተፍ አግዶታል። በዚህ ጊዜም ውስጥ ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃን ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝም ቦርዱ አስታውቋል። ብሔራዊ ምርጫ ቦርድ ይህንን ያስታወቀው ህወሓትን በተመለከተ ዛሬ ሐሙስ የካቲት 6 ቀን 2017 ዓ.ም ባወጣው መግለጫ ነው። ቦርዱ ለህወሓት ህጋዊ ሰውነት ማረጋገጫ የምስክር ወረቀት በልዩ ሁኔታ መስጠቱንም የገለጸው በነሐሴ 2016 ዓ.ም መጀመሪያ ላይ ነበር። ይህ በጥር 2013 ዓ.ም በምርጫ ቦርድ አማካኝነት ከፓርቲነት የተሰረዘው ህወሓትን ወደ ህጋዊ ሰውነት የመመለስ እንደሆነ በወቅቱ ገልጾ ነበር። ቦርዱ ህወሓትን ከፖለቲካ ፓርቲነት ሰርዞ የነበረው ኃይልን መሰረት ያደረገ የአመጽ ተግባር ላይ መሳተፉን እንዳረጋገጠ በመጥቀስ እንደነበረ አይዘነጋም። ለህወሓት ህጋዊ ሰውነት በማጣት በምክንያት ተጠቅሶ የነበረው የሰሜን ኢትዮጵያው ጦርነት በደቡብ አፍሪካ ፕሪቶሪያ በተካሄደ የግጭት ማቆም ስምምነት በጥቅምት 2015 ዓ.ም መቋጨቱ ይታወሳል። ስምምነቱን ከኢትዮጵያ መንግስት ጋር የተፈራረመው ህወሓት ህጋዊ ሰውነቱም እንዲመለስ ለቦርዱ ያቀረበው ጥያቄ በህግ የተደገፈ አይደለም በሚል ውድቅ ተደርጎ ነበር። ህወሓትን በተመለከተ ምርጫ ቦርድ ያነሳው የህግ ክፍተት የሚደግፍ የአዋጅ ማሻሻያ ባለፈው ዓመት ግንቦት ወር ላይ በህዝብ ተወካዮች ምክር ቤት ጸድቋል። ይህ አዋጅ ማሻሻያ በአመጽና በህገ ወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንዲመዘገቡ የሚያስችላቸው ነበር። ይህንን ተከትሎ የፍትህ ሚኒስቴር የመንግስት አካልን በመወከል ህወሓት በልዩ ሁኔታ በፖለቲካ ፓርቲነት መመዝገብ እንዲችል ለምርጫ ቦርድ ባለፈው ሰኔ ወር አጋማሽ ጥያቄ አቅርቧል። ከ9 ወር በፊት የተሻሻለው አዋጅ ኃይልን መሰረት ያደረገ አመጽ ተግባር ውስጥ የተሳተፈ የፖለቲካ ቡድን በልዩ ሁኔታ እንደ ፖለቲካ ፓርቲ ሊመዘገብ የሚችለው በሚመለከተው የመንግስት አካል ከተረጋገጠ እንደሆነ ይደነግጋል። ይህ ማረጋገጫ ከፍትህ ሚኒስቴር ማግኘቱን ባለፈው ዓመት ነሐሴ ወር የገለጸው ምርጫ ቦርድ ህወሓት በክልላዊ ፓርቲነት በድጋሚ መዝግቦታል። ፓርቲው ከተመዘገበበት ቀን ጀምሮ ባለፉት 6 ወራቶች ውስጥ ጠቅላላ ጉባኤ እንዲያደርግም ምርጫ ቦርድ በወቅቱ ቀነ ገደብ ሰጥቶታል። ቦርዱ ለፓርቲው የሰጠው የህጋዊ ሰውነት ማረጋገጫ የህወሓትን የቀድሞ ህልውና ወደ ነበረበት የማይመልስ በመሆኑ እንደማይቀበለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ በወቅቱ አስታውቋል። ይኸው የህወሓት ጎራ ያለ ምርጫ ቦርድ እውቅና በጠራው ጠቅላላ ጉባኤ ዶክተር ደብረጽዮንን በድጋሚ የፓርቲው ሊቀመንበር አድርጎ መርጧል። በዚሁ አወዛጋቢ ጉባኤ በተደረገ ምርጫ የህወሓት ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳ በአቶ አማኑኤል አሰፋ መተካታቸውንም ይፋ አድርጓል። በጠቅላላ ጉባኤው ላይም ለሚወሰኑ ውሳኔዎች እውቅና እንደማይሰጥ አስቀድሞ ያሳወቀው ምርጫ ቦርድ በጥቅምትና ታህሳስ ወር ለፓርቲው በጻፋቸው ደብዳቤዎች ህወሓት አስፈላጊውን ቅድመ ዝግጅት በማከናወን ጠቅላላ ጉባኤ እንዲያደርግ አሳስቦ ነበር። ህወሓት በህግ የተጣለበትን ግዴታ በቀነ ገደቡ ሳይፈጽም ቢቀር ምርጫ ቦርድ ህግን መሰረት በማድረግ ተገቢ ነው የሚለውን ውሳኔ እንደሚሰጥ በታህሳሱ ደብዳቤው አስታውቋል። ምርጫ ቦርድ ያስቀመጠውን ቀነ ገደብ ባለፈው ሰኞ የካቲት 3 መጠናቀቁን ተከትሎ መስሪያ ቤቱ ሲጠብቀው የቆየውን ውሳኔ በማግስቱ ባደረገው ስብሰባ ማሳለፉን በዛሬው ዕለት ባወጣው መግለጫ አስታውቋል። ቦርዱ በዚሁ መግለጫው ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድን ህግ መምሪያና ውሳኔዎች አክብሮ መንቀሳቀስ ሲገባው በልዩ ሁኔታ እንዲመዘገብ ባስቻለው አዋጅና እርሱን ለማስፈጸም ባወጣው መመሪያ የተካተቱ ድንጋጌዎችን ጥሶ ተገኝቷል ብሏል። በዚህ መሰረት ፓርቲው የምርጫ ቦርድ ውሳኔ ከደረሰው ቀን ጀምሮ ባሉት 3 ወራት ውስጥ ምንም አይነት የፖለቲካ እንቅስቃሴ ላይ እንዳይሳተፍ እንዲታገድ ውሳኔን ማሳለፉን በዛሬው ዕለት ገልጿል። በሌላ ዜና ከዚሁ ከትግራይ ሳንወጣም ጊዜያዊ መንግስትም ይሁን ጊዜያዊ አስተዳደር ተቀባይነት የለውም፣ ጻድቃን ከ93 ዓመተ ምህረት ጀምሮ የሲአይኤ አባል በመሆን ህወሓትን ለማጥፋት ተንቀሳቅሰዋል ተው ብለው እምቢ ብሎኛል ሲሉ የህወሓት ታጋይና ከፍተኛ አመራር የነበሩት አቦይ ስብሃት ነጋ ተናገሩ። የኢትዮጵያ ፖለቲካ ታሪክ ውስጥ በአነጋጋሪነታቸው የሚታወቁት ከቀንደኞቹ የህወሓት ታጋዮች አባላት አንዱ የሆኑት ከ80 ዓመት በላይ እድሜን ያስቆጠሩት
ስብሃት ነጋ የካቲት 11 ቀን 2017 ዓ.ም የህወሓት 50ኛ ዓመት በዓል ትግል ምስረታ ምክንያት በማድረግ የድርጅቱ ልሳን ለሆነው ወይን ጋዜጣ ቃለ መጠይቅን ሰጥቷል። በዚህ ቃለ መጠይቃቸውም ህወሓት ከተመሰረተ ጀምሮ ውስጣዊ የአመራር መከፋፈል ፈተና እንዳልታየው የገለጹት አቦይ ስብሃት ነጋ በ1969 ዓ.ም እንደ አንድ የፖለቲካ ድርጅት በተመሰረተ ማግስት ያጋጠመው የአመራር መከፋፈል መገዳደል ሳይሆን በፖለቲካ ክርክር ነው የተፈታውም ብለዋል። ህወሓት ከመመስረቷ በፊት ሁሉም ይንቁን ነበር በማለት ይንቋቸው የነበሩትን ሰዎች በስም ባይጠቅሱም እንደ ሰው የሚቆጥረን አልነበረም፣ ትግራይ ከበላ ከጠጣ ፖለቲካዊ ስልጣን ምን ይፈይደለታል የሚለው ስላቅን የቀየረው ህወሓት ነው ብለዋል። ህወሓት ሁሌ ተማሪ ህዝባዊና ዲሞክራሲያዊ ፖለቲካዊ ፓርቲ በመሆኑ ይታወቃል ያሉት የቀድሞ ታጋይ ባለፉት 50 ዓመታት በህወሓት ላይ ያልተሞከረ ክፋት አልነበረም፣ ድርጅቱ ግን ህዝብ መሰረት ያደረገ ትግል በማካሄድ ችግሮቹን ተሻግሯልም ሲሉ ገልጸዋል። ከ1969 ዓ.ም እስከ 1971 ዓ.ም ባሉት ዓመታት የኢትዮጵያ ዲሞክራሲያዊ ህብረት የተባለን ፖለቲካዊ ፓርቲ ህወሓትን ከገጸ ምድር ለማጥፋት ያለመ ያልተሳካ ዘመቻ ማወጁ 1997 ዓ.ም ከባድ የአመራር መከፋፈል አጋጥሟት እንደነበረ ያወሱት አቦይ ስብሃት ፈተናዎቹን በጽናትና በዲሞክራሲያዊ ክርክር ለመፍታት ችለናልም ሲሉ አብራርተዋል። ቀደም ሲል አሁንም ከህወሓት ያፈነገጡ አመራሮች ከጠላት በላይ ጠላት ናቸው ሲሉ የፈረጁት አቦይ ስብሃት ጻድቃን ከ93 ዓ.ም ጀምሮ የሲአይኤ አባል በመሆን ህወሓትን ለማጥፋት ተንቀሳቅሷል፣ ተው ብለውም ቢብሎኛል ሲሉም ከሰዋል። ጊዜያዊ አስተዳደሩ እንደ ካሃዲ ቂመኛ የህወሓትና የትግራይ መንግስት መዋቅር አፍራሽ መሆኑ በመግለጽ እንደማይቀበሉትና በጽኑ እንደሚቃወሙት ነው የተናገሩት። አቦይ ስብሃት የፌዴራሊዝም የፖለቲካ አስተዳደር ስርዓት በማሞካሸት ህወሓት ፌዴራል ስርዓትን ለማጠናከር ከመሰል የፖለቲካ ፓርቲዎች ጋር በማበር እንዲታገልና ችግሮቹን እንዲፈታም አሳስበዋል። የኢፌዴሪ ህገ መንግስት ሳይሸራረፍ እንዲተገበርና እንዲከበር ህወሓት በመታገል እንዲጸናም ተናግረዋል። መሪዎች ከህዝብ መነጠል የለባቸውም፣ ህዝባቸውም እንዳይከፋፈል መታገል መምራት አለባቸው፣ የህወሓት ድምጽ ይሰማ ሲሉ ለወይን ጋዜጣ መግለጫም ሰጥተዋል። ጥቅምት 23 ቀን 2013 ዓ.ም በተካሄደው የትግራይ ጦርነት በፌዴራል መንግስት ተማርከው በእስር ላይ የቆዩት በኋላም ከፕሪቶሪያ የሰላም ስምምነት በኋላ በምህረት የተለቀቁት የቀድሞ የህወሓት ታጋይና ከፍተኛ አመራር ስብሃት ነጋ አሁን ላይ ለሕክምና ከሀገረ አሜሪካ ላይ ይገኛሉ።